ከሄድኩ ወዲህ ክፍል 1 ህይወት ምሻው ከጻፈችው። ካንተ ጋር እያለሁ ዝናቡ ወድ ነበር ወይንም ደግሞ ወድ ይመስለኝ ነበር። ዝናቡ ለሰዓታት ሲጥል ቆይቶ በየመንገዱ የተከማቸውን ቆሻሻ አጥቦ ሲያባራ ያለው ግራጫማ ቀን እንኳን ድባቴ ውስጥ አይጨመረኝም ነበር። አሁን አንተ ከኔ ጋር አይደለህም። ስለዚህ ገና ሰማዩ በደመና ሲኳል መንፈሴ ይጨፈግጋል። ውሃ ሆኖ ሲወርድማ ብቸኝነት ስንት ፎቅ ቤቱን ይሰራብኛል። እያንዳንዱ የዝናብ ጠብታ መስኮቴን ሲያንኳኳ ስሚማ እንደ የተመካሽበት ወዳጅሽ የት ሄደ አንኮ ይደረሰ እያለ የሚጠይቀኝ የመንደር አሽሟጣጭ ይመስለኛል። በእርግጥ የዛኔም ቢሆን ወደድኩት ዝናቡን አልነበረም፣ በዝናቡ ምክንያት የምንሆናትን እኛን እሷን እንጂ። ገና ሲያጉረመርም በስፋትና ምቾቱ የሞዝፎልድን አልጋ የሚያስነቅ ሶፋችን ላይ ጋቢ ተጀቡነን እግር ለእግር ተቆላልፈን የምንጠቀለለው ነገር፣ ትኩስ ሻያችንን ፉት እያልን የምንለዋወጠው የሹክሹክታ ወሬ፣ የጋለ ገላችንን አጠጋግተን የምንሰራው ፍቅር ነበረ ዝናቡን ያስወጥደኝ። እነሆ ተለይተን ከሄድክ ዛሬ 6 ወር ከ15 ቀን ከ7 ሰዓት ሞላ። የተለያየንበትን ጊዜ ሳላዛነፍ የማውቀው ከሄድኩ ወዲህ ጊዜ እንደረጋ ውሃ ኩልል ብሎ መፍሰሱን ትቶ በተበላሸ ቧንቧ እንደሚረብሽ ውሃ መንጠባጠብ ስለጀመረና በጠብጠቡ ጆሮና ልቤን ስለሚያደነቁረው ነው። ጠብ ጥሎሽ ከሄደ 1 ቀን ሆነው። ጠብ ትቶሽብስ ካለ ሳምንት አለፈው። ጠብ ከነ መፈጠርሽ ከረሳሽ 2 ወር ሞላው። ጠብጠቡ አንተ በሌለህበት የምትነፍሳትን እያንዳንዷን የምጥ ሰከንድ ያስታውሰኛል። ድንኳን አስደኩነሽ ደረትሽን ድቂ ድቂ ይለኛል። ከሄድኩ ወዲህ ለስሙ ነፃ ሰው ነፃ ሴት ሆኛለሁ። ትዳራችን ከፈረሰ ወዲህ አሁን ዓለምና አዲስ አበባ ለኔ ክፍት ናቸው። ልቤ የፈቀደው ላደርግባቸው እንዳሻኝ ለፈነጭባቸው እችላለሁ። አሳቻ ስፍራ ቢያዩኝ ባለትዳር አይደለች እንዴ የሚሉኝ አሽሙረኞች ሰዋራ ቦታ ቢያገኙኝ ባለትዳሯ ላጤ ብለው የሚሰረድዱኝ ምላሶች የሉም። እንኳን ሙሉ ሲሶ ንብረት ኪሴን ሞልቶት እንዳሻኝ አንተላቀቀኛል። ቦሌ መሃል ያሉ ስመጥር ምግብ ቤቶች ሄጄ ሜኗቸው ላይ ካለው ምግብ ውዱን 10 ጊዜ ማዘዝ፣ ላልበላው ነገር አንዱን ለክፎ ሌላውን ለከፍ ማድረግም እችላለሁኝ። በአጫ በረዶ ነጭ ጨርቅ የተሸፈኑ ጠረጴዛዎቻቸውን ተደግፌ በወጉ የተተኮሰ ቄንጠኛ የሥራ መለያቸውን ሲለብሱ አማርኛቸውን ከመደበኛ ልብሳቸው ጋር ኩሽና የሚጥሉ አስተናጋጆችን በወፍራም ቲፕ ተስፋ እንደ ንግስት ማስረገድ እችላለሁኝ። ወይ ደግሞ አንዱ ባለጌ ወንበር ላይ ውድ የራት ቀሚስ ለብሼ ከአውሮፕላን የሚታይ ቀይ ሊፕስቲክን ተለቅልቄ በደህና ጊዜ ገዛህልኝን የ110 ሺህ ብር ሽቶ ያለ ርህራሄ መላ አካሌ ላይ ነስንሽ ልቀመጥም እችላለሁ። ከሚያስተናግደኝ ሰው ወርሃዊ ደሞዝ በላይ የሚያወጣውን ወይን እያዘዝኩኝ ደስተኛና ያልተጎዳሁ መስዬ መታየትም እችላለሁ። ግን መምሰል መሆን አይደለም። ተከፍቶ ደስተኛ ተጎድቶ ያልተጎዱ መስሎ መታየት በራሱ እጅግ ያስከፋል፣ ክፉኛ ይጎዳል። እርግጥ ነው ገና ወጣት ነኝ። ከዛሬም በኋላ ከማላውቃቸው እንግዳ ሰዎች ጋር የውሸት ስገለፍጥ አምሽቼ ዝናብና ብርዱን ሽሽት የሞቀ ክንድና ደረት ፍለጋ አንዱን መርጬ የሰራህልኝ ቤት ይዤው ልሄድም እችላለሁ። ከሄድኩ ወዲህ ለስሙ ነፃ ሰው ነፃ ሴት ሆኛለሁ። ግን ይህ ነፃነት የትዳራችንን ነፍስ ይማር ልብስ እንደ ክት ልብስ መልበስ ሆነብኝ። እርግጥ ነው ቀደም ብዬ ሞክሬው ነበር። ከቤት በወጣሁ የመጀመሪያ ወር የቤቱን ጭርታ ለማምለጥ ስል እንዳበደ ሰው የከተማዋን የማይጠፉ የሌሊት መብራቶች ተከትዬ የማመጡልኝ ቦታዎችም ተገኝቻለሁ። በዚያን ሰሞን ብታይኝ ታሳዘን የነበርኩት እውነቱን ለማምለጥ ቀኑን ሙሉ ተኛ ነበር። ብርሃን ስለማታስመስልና እውነቱን ስለምታሳየኝ ፀሐይን እንደ ደመኛ ይሸሻት ነበር። ካልተኛሁኝ ባዶ መደርደሪያው ላይ የተከመረውን አቧራና የምትወዳቸውን መጽሐፍት የነበሩበትን ቦታ ጎላ አድርጋ ታሳየኛለች። ካልተኛሁኝ ከቤቱ ኦናነት ጋር ተፋጥጠኛለች። ብቸኝነቴን እንደ አዲስ መርዶ ነገር ታረዳኛለች። ወይዘሮ ጽዮን ያደረግሽው ሙሉ ምርመራ የሚያሳየው ምንም አይነት የጤና እክል እንደሌለብሽ ነው አለኝ ሐኪሙ ከትላንት ወዲያ። ወይዘሮ ጽዮን ካለ በኋላ ያለውን ስላልሰማሁኝ ምን አልከኝ ብያስደገምኩት። እኔ ምልህ አንተ ከሄድክ ወዲህ ከተፋታን ወዲህ ከብቸኝነቴ ወዲህ እንግዲህ ሙሽሪት መባልሽ ቀረ ወይዘሪት አስብሎ ካገባኝ ሰው ከተለየሁ ወዲህ አሁንም ወይዘሮ ነኝ? ደገመልኝ። በግድየለሽነት ፈገግ አልኩ።
በፊትም ሳልፈልግ ነው የመጣሁት። እህቴ ሰላም፣ አንቺ ልጅ እያየንሽ ማሟሽ እኮ በቁምሽ ጥላ ይሁንሽ ነው። እስቲ አሞሽ እንደው ተመርመሪ ብላ አስገድዳኝ ነው የሄድኩት። እና ታዲያ ምን ይሻላታል አለች ሰላም ቢቸግራት። በጠና የታመመ ትንሽ ልጇን መርፌ ልታስወጋ የመጣችና የተጨነቀች እናት ትመስላለች። ሪፖርቱን ደጋግሞ ሲያይቆየና አእምሮሽን ዘና ለማድረግ ሞክሪ አለኝ። ሞኝ ነው ልበል? የተማረ ሞኝ። አእምሮን ማዝናናት ፋርማሲ ውስጥ ከሳል ሽሮፕና ከቁስል ፕላስተር አጠገብ የሚገኝ ተራ መድኃኒት ይመስለዋል እንዴ? ቀለኛ ነው።